እግዚአብሔር ይመስገን ያደረሰን ለዚህ ያደረሰን። ብፁዕ አባታችን አቡነ አብርሃም የባህር ዳር እና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እንኳን ደህና ገቡ በማለት ሀገረ ስብከቱና አድባራቱ የሚደክሙባትን በሐልዮም በተለያየም ያልተለዩአትን ጽርሐ ጽዮን ቅድስት ማርያም ሕንፃ ቤተ ክርስቲያን ከኤርፖርት ወርደው እጅ የሚነሷትን ታላቋን ገዳም የሕንፃ ቤተ ክርስቲያኑ ድጋፍ ሊሆን የሚችል 4 ሚሊዮን ብር የያዘ ቼክ ነው። 4 ሚሊዮን ብር የያዘ ቼክ ነው ለብፁዕነታቸው የተሰጠው። እንኳን ደስ አለን። ብፁዕነታቸውን በፍቅር ለመቀበል የ3 ዓመት የሥራ ቆይታቸውን አጠናቀው ወደ ሀገረ ስብከታቸው ሲመጡልን ደስታችሁን ለመግለጽ ከአድባራትና ገዳማት የመጣችሁ አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የገዳሙና
የየአድባራቱ የሰንበት ትምህርት ቤት ዘማሪያን ይህን መልእክት ሰምታችሁም የሰማዕቱ የቅዱስ ጊዮርጊስን በዓል በቦታው ተገኝታችሁ በረከት ለመሳተፍ የመጣችሁ ምእመናን ምእመናት በሙሉ በዚህ የተገኛችሁና ሌሎቻችሁም ክብርት ወይዘሮ አስራቴ የባህር ዳር ከተማ ከንቲባ ጽሕፈት ቤት ኃላፊና ይህንን መርሃ ግብር ከኤርፖርት እስከዚህ ድረስ እስከምንደርስ በልዩ እጀባ ጸጥታውን እያስከበራችሁ የመጣችሁ የጸጥታ ኃላፊዎችና ሰራተኞች በሙሉ የሚቀጥለውን የብፁዕነታቸውን የእንኳን ደህና መጡልን አቀባበል ከማድረጋችን በፊት ይህንን ጉባኤ ይህንን መልካም የተቀደሰ መርሃ ግብር ብፁዕነታቸው በጸሎት እንዲከፍቱልን በትሕትና ዝቅ ብዬ እጠይቃለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን፣ ለዚህ ያደረሰን፣ ለዚህ ያደረሰን እያያችሁት ነው፣ እያያችሁት ነው። በጣም ደስ ይላል። ብላችሁ እግዚአብሔር አመስግኑላቸው፣ ሁላችሁ እግዚአብሔር አመስግኑላቸው፣ ብላችሁ እግዚአብሔር አመስግኑላቸው። እንግዲህ እንዳልኳችሁ ጾታው ይናገራል ብያለሁኝ። መልአከ ሰላም ኤፍሬም ሙሉዓለም የሀገረ ስብከታችን ዋና ስራ አስኪያጅ ስጦታውን ያነቡልናል። ወደ እሳቸው ብፁዕ አባታችን አቡነ አብርሃም የባህር ዳር እና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እንኳን ደህና ገቡ በማለት ሀገረ ስብከቱና አድባራቱ የሚደክሙባትን ባህልዮም በተለያየም ያልተለዩአትን ጽርሐ ጽዮን ቅድስት ማርያም ሕንፃ ቤተ ክርስቲያን ከኤርፖርት ወርደው እጅ የሚነሷትን ታላቋን ገዳም የሕንፃ ቤተ ክርስቲያኑ ድጋፍ ሊሆን የሚችል 4 ሚሊዮን ብር የያዘ ቼክ ነው። 4 ሚሊዮን ብር የያዘ ቼክ ነው ለብፁዕነታቸው የተሰጠው። እንኳን ደስ አለን። እድሜ ይስጥልን ብፁዕ አባታችን። ከዚህም በላይ ማድረግ እንችላለን። ይኑሩልን።